በዕለተ ዓርብ አንድ ጎልማሳ ወታደር ሆኖ ሳለ እንደ ሌሎች አጋሮቹ በኢየሱስ ክርስቶስ ላይ በጭካኔ አሰቃቂ መከራና እንግልት ሲያደርሱበት እንዲሁም ሲዘባበቱበት እንደነርሱ እጁን ያላነሳ አንደበቱን ያልከፈተ ይባሱን ደግሞ በመድኃኒታችን ኢየሱስ ክርስቶስ ላይ እየደረሰበት ያለው መከራና እንግልት ላለመመልከትና ስቃዩን መቋቋም ቢያቅተው ገለልተኛ ለመሆን ፈልጎ ከአካባቢው የተሰወረ ነው። ታዲያ ይህ ባለ አንድ አይና ወታደር የክርስቶስን ስቃይ ሲመለከት እንዴት ብሎ በአንድ አይኑ አልቅሶ ይሆን? ይህ በዕለተ ዓርብ ክርስቶስን አዋርደው ሲሰቅሉት በጭካኔ አደባባይ ላይ ከሰፈሩት ወታደሮች በአንድ አይኑ ያነባው የሌንጊኖስ ታሪክ ነው። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ሌንጊኖስ ዘሩ ከዮናውያን ወገን የሆነ የሮማ ወታደር ነበር። በጠባዩ ከነገር መቀላቀልን አይወድም። በዚህም ምክንያት የሮማ ጭፍሮችና የአይሁድ አጋፋሪዎች በጌታችን ላይ ያን ሁሉ ስቃይ ሲያደርሱበት ገለልተኛ ለመሆን ፈልጎ ከአካባቢው ሸሽቶ ነበረ። በዕለተ ዓርብ ግን ሮማውያን በጌታችን መከራ ያልተባበረውን ሁሉ እንደ ንጉሥ ጠላት ስላዩት በመጨረሻዋ ሰዓት ተፈጸመ ካለ በኋላ ወደ ቀራንዮ ተራራ ወጣ። ሮማውያን የሁለቱን ሽፍቶች አጥንታቸውን ሲሰብሩ እርሱ ደግሞ ከሞተ መቼም አልጎዳውም ብሎ የጌታን ጎኑን ወጋው። ሌንጊኖስ አንድ አይኑ አያይም ነበር። በዚያች ሰዓት ግን ከጌታችን ግራ ጎን ውሃና ደም ሲወጣ በሽተኛ አይኑን ቢነካው አይኑ በራለት። በዚህች ጊዜ እጅግ በጣም ተገረመ። የሆነውን ሁሉ ማስተዋል ጀመረ። በሞቱ ሰዓት የተደረጉትን ተአምራት መረመረ። ከዚህም በኋላ በእውነት ኢየሱስ ክርስቶስ አምላክ ነው እያለ በኢየሩሳሌም ከተማ ማስተማር ጀመረ። ሮማውያንና አይሁድ በነገሩ ስለተበሳጩ አሳደዱት። ጌታችን ከተነሳ በኋላ ቅዱስ ጴጥሮስን ፈልጎ አገኘውና ወንጌልን በሚገባ ተማረ። የሮማውያንና የአይሁድ ማሳደድ አላስቀምጥ ስላለው ኢየሩሳሌምን ለቆ ወደ ታናሿ እስያ ቀጵዶቅያ ከተማ በመምጣት ስብከቱን ቀጠለ። ብዙ ወገኖችንም ወደ ክርስትና መልሷል። በመጨረሻ ግን የሮማ ወታደሮች ለንጉሥ ጢባሪዮስ ቄሳር ስላመለከቱበት በቀጵዶቅያ ከተማ ተይዞ ሐምሌ 23 ቀን አንገቱ ተሰይፎ ሰማዕት ሆኗል። ከዚህ ታላቅ ቅዱስ በረከት ያሳትፈን፣ አሜን።